ድህነትን ለማምለጥ ቀላል እንዳይመስላችሁ እንደ ህዝብ ነው ያገባን ብትፈልግም ህሊና ይሰራል ባትፈልግም ይሰራል እንዴት እንደሚሰራ ግን ብንነግራችሁ ጥሩ ነው ተጠቀሙበት ስለዚህ አትፍሩ ባካችሁ ጭንቅላታችሁንም ልባችሁንም ይዛችሁ ሄዱ የትም ስትሄዱ ፈጣሪ በእናንተ ልብ ውስጥ አለ ከድህነት ዲስትራክትድ ስትሆኑ ምንድነው የምትሆኑት ሀብታም Do you want to be distracted? ድህነትን ለማምለጥ ቀላል እንዳይመስላችሁ እንደ ህዝብ ነው ያገባን አይመስላችሁም እንደ ህዝብ ነው ያገባን ስለዚህ መፋት እኔ ኮምፕሊትሊ ተፋትቻለሁ ከድህነት ጎሽ የሚል ብቻ ፈጣሪን የሚያስመሰግን ነገር በእናንተና በፈጣሪ መካከል ሰው ፈጣሪ ቁርቁ አይደለም አንዳንድ ሰው አርባር ሄዶ የሚያገኙ ይመስላል ሙስሊሙ አንዳንድ ሰው እሁድ ሄዶ እንደ እስረኛ ምሳቃ ቋጥሮ ሄዶ ሰላም ነው እንዴት ነህ ምናምን እስረኛ አይደለም እዚህ ውስጥ አለ በየደቂቃው የሚመዝነ አንተም ታውቀዋለህ በእንትና ነገረኝ አይደለም ለሁላችንም ቅርብ ነው ደግሞ ማን ነው ጻድቅ ማን ነው ኩነኔ ያለበት የሚለውን ከፈጣሪ በስተቀር ማንንም ጀጃ ያደርግ ሰክሰስ ምን ማለት ነው ፈልጎ ማግኘት Spiritually speaking የኔና የናንተ ኃላፊነት ፍላጎታችን ንጹህ መሆኑን መገንዘብ ነው ግልጽ ነው ፍላጎት ጤነኛ ነው ወይ ለሚለው ይህ ቦዲ ሲሰጣችሁ ፍላጎት ነው ራሱ ፍላጎት ነው አይደለም አይኔ ተሰጠን አይተን እንድንፈልግ ነው ጆሮም እንደዚህ አይሰጠን ይሄ እንዳለ ስዊች ኦፍ ቢሆን የለንም ነው የሚሆን የለንም ምን ትፈልጋላችሁ ስለዚህ የሰጣችሁ ማን ነው ፈጣሪ አይደለም ስለዚህ ማየት መስማት በጆሮ ድምጽ ማድመጥ መዳሰስ መቅመስ ይሁሉ ተሰጥቶ ስለዚህ ፕሮቴክት ዮር ማይንድ ህሊናችሁ ምን አርጉት ተንከባከቡት እኔ በድህነት ውስጥ እየኖርኩኝ the moment እንዲህ አይነት ትሬኒንግ ሳገኝ የመጀመሪያውን ክብካቤ የጀመርኩት ማወጅ ነው እኔ ሰክሰስፉል ነኝ እኔ ፐብሊክ ስፒከር ነኝ የዛሬ 15 ዓመት እኮ 16 ዓመት ፐብሊክ ስፒከር አለም ለሁለት ሰው ማውራት አልችልም እና ድሪም ሳስቀምጥ ማለት ነው ኢንተርናሽናል በመሰራበት ኢንዱስትሪ ኢንተርናሽናል ትሬነር ነምበር 1 መሆን እና all over the world በኋላ ተወዳድሬ ከዓለም ላይ ከመጡ ሊደሮች ሁለተኛ ሆኜ ተሸልሜያለሁ yes ያለምኩትን ያገኘሁት ግን እንደዚህ ስላችሁ ወደ ቤት የሚሄደው እየተጋፋው ነው በትራንስፖርት እሱም ሲገኝ ነው አለበለዚያ በእግር ነው ስመጣ በመከራ ነው ችግር ነበረው ያው በቃ ካዲ መሆን ይሰማል ጻፉት ይሄንን ካዲ የድህነት ካዲ የማጣት ካዲ አንተ ምን አለብህ የሚል ሰው ሊኖር ይችላል አንተ ምን አለብህ ብዙ ነገር ነበረብኝ ግን ምን አርጌ ነው ካዲ ክጄ ነው ድህነቴ እምቢ አልሰማም በቤት እኮ መጥተው ቤተሰብ ዘመድ ጎረቤት ጓደኛ እንዳለ ስውር ስፌት ጎዳና ተዳዳሪ ነበርኩኝ ሁሉ ጊዜ እና የምር ጓደኛ ማንንም ያልረዳኝ የለም ማንንም የሚያቀኝ ሰው ሁሉ እየመጣ አስቤዛ ምናምን ገዝቶልኝ ያኔስ እኔ ድሪም ቦርዴን ቤት ለጥፌ እኔ ለጊዜው ብሮክ በሆነ ኤተርናል ፖቨርቲ ውስጥ እኖራለሁ ማለት አይደለም ግልጽ ነው ለጊዜው ብሮክ ልትሆኑ ትችላላችሁ ስለዚህ ኤተርኒቲን ወደ ውስጣችሁ አታስገቡ ለጊዜው ነው ህይወትን ነው ስለ ገንዘብ ማጣት ብቻ አይደለም ከስንት ሰው ጋር ይቅርታ አቅቶሃል ከስንት ሰው ጋር እየተጋጫህ ነው በየቀኑ ምን ያክል ዲፕሬስድ እየሆንክ ነው ታይምን ማኔጅ ማድረግ ምን ያክል አቅቶሃል መዝናናት ፈልገህ መዝናኛ ሰዓት ምን ያክል አጥተሃል ልጆችን እያሳደግክ ለልጆቼ ታይም ሰጣለሁ ለባለቤቴ ታይም ሰጣለሁ ለወንድምና ለእህቶቼ ብለህ የታለ ያደረከው ስፒሪቹዋሊ ሰዓት ሰጣለሁ ብለህ ያደረከው ያለ የታለ እስቲ አንተ ተዋደድና ማንንም ያፋጅተው በመሃል መግባት እንደሚችል አሳየ እስቲ አንተ ሰላም በህሊና ይኖርና ከሰላም ውጪ አንዳች መልስ አይኖርኝም ብለህ አንድ ጦር የሚመጣብህን እንዴ አንተ እስቲ በየቀኑ ቀና ሐሳብ ላይ ብቻ ሁንና አሉታዊ ተግባርና ውጤት በህይወት እስቲ ተገልጦ አሳየ አይኖርም ሐሳብ ዘር ነው በተግባር የሚታጨድ ሐሳቡን ያልገራ ተግባሩን ስሜቱን ሊገራ አይችልም